ሰላም ሰላም የስድስተኛ ክፍልና የስምንተኛ ክፍል የሐረሪ ውጤት ይፋ ተደርጓል። የሚኒስትሪ ውጤት የሐረር ክልል ብቻ አሁን ላይ ይፋ ተደርጓል። ያንን ውጤት እንዴት መመልከት እንደምንችል ነው የምናየው። ሁላችሁም በስልካችሁ ወይም ደግሞ በኮምፒውተር አማካኝነት ብራውዘር ላይ ትገባላችሁ። ጉግል ላይ ቀጥታ ሰርች ኢንጂኑ ላይ ሐረሪ 6.ministry.et ብላችሁ ሰርች ታደርጋላችሁ። ዘን ሎጊን በመታደርጉ ሰዓት የሐረር ኤዱኬሽን ቢሮ ይሄን የመሰለ ፖርታል ይመጣላችኋል። ቀጥታ የምትሄዱት ቼክ ማይ ሪዛልት የሚለው ላይ ነው። ቼክ ማይ ሪዛልት። ለሁላችሁም መልካም እድል ይሁንላችሁ። የሌሎችንም እንዳጋራችሁ ከፈለጋችሁ ላይክ፣ ፎሎ፣ ሼር ማድረጋችሁን እንዳትረሱ። መልካም እድል ይሁንላችሁ። ዘን እዚህ ጋር ሬጂስትሬሽን ነምበር ወይም ደግሞ አይዲያችሁ ላይ ያለው ሬጂስትሬሽን ነምበር እዚህ ጋር ታስገባላችሁ። ዘን ካስገባችሁ በኋላ ቼክ ማይ ሪዛልት የሚለውን ትነካላችሁ። አውቶማቲካሊ ቼክ ሪዛልት በምትሉ ሰዓት ውጤታችሁ ባይ ዲፎልት ከስር ስቱደንት ፕሮፋይል አለ። ውጤታችሁን ምን ማድረግ ትችላላችሁ? ልክ በዚህ መልኩ መመልከት ትችላላችሁ። ሌላኛው ደግሞ ዳውንሎድ ማድረግ ትችላላችሁ። መልካም እድል ይሁንላችሁ። ኮምፕሌን ካላችሁ እዚህ ጋር ሰሚት ኮምፕሌን ሰሚሽን ቦታ አለች። በሷ አማካኝነት ኮምፕሌናችሁን ማቅረብ ትችላላችሁ። መልካም እድል ይሁንላችሁ። ይሄኛው የስድስተኛ ክፍል ነው። የስምንተኛ ክፍልም ሐረሪ 8.ministry.et ብላችሁ መግባት ትችላላችሁ። መልካም እድል፣ መልካም ጊዜ ይሁንላችሁ።